ጤና ይስጥልኝ የተከበራችሁ የግሎባል ዴይሊ ኒውስ አድማጮቻችን እንደምን አላችሁ? እኔ ቤቲ ነኝ። ዛሬ ሰኞ ሚያዝያ 12 2018 ወይም በዩሮፒያን ካሌንደር ኤፕሪል 20 2026 ሲሆን የትላንትናውንና የሰሞኑን ዋና ዋና ዜናዎች ይዤላችሁ ቀርቤያለሁ። በዛሬው ፕሮግራማችን የኢትዮጵያን ወቅታዊ ጉዳዮች፣ በአሜሪካና ኢራን መካከል እያገረሸ ያለውን የጂኦፖለቲካ ቀውስ፣ የዋሽንግተንን ፖለቲካዊ መናወጥ፣ የዓለምን ትኩረት የሳበውን የኤፕስቲን ፋይልስ የቅርብ ጊዜ መረጃዎችን፣ እንዲሁም ከዩክሬንና ስፔን የተሰሙትን አበይት ክስተቶች እንዲሁም አስገራሚ የቴክኖሎጂ ዜናዎችን በጥልቀት እንመለከታለን። አብራችሁን ቆዩ። በቅድሚያ ወደ ሀገር ውስጥ ዜናዎች ስናልፍ ኢትዮጵያኖች አፊት አልጀዚራ ባወጣው መረጃ መሰረት በኢትዮጵያ በተለያዩ አካባቢዎች በደረሰው የጎርፍና የመሬት መንሸራተት አደጋ ቢያንስ 64 ሰዎች ሕይወታቸውን አጥፍተዋል። በሌላ በኩል በሰሜን ኢትዮጵያ ያለው የፖለቲካ ውጥረት አሁንም እንደቀጠለ ነው። የትግራይ ጊዜያዊ አስተዳደር መሪ የሆኑት ጀነራል ታደሰ ወረደ ቢያንስ ለተጨማሪ 1 ዓመት በስልጣን ላይ እንደሚቆዩ ተገልጿል። ከዚሁ ጋር በተያያዘ በኢትዮጵያና ኤርትራ መካከል ያለውን ውጥረት የሚያባብሱ በሰው ሰራሽ አስተውሎት AI የተቀናበሩ የሐሰት ምስሎችና ቪዲዮዎች ዲፕ ፌክስ በማህበራዊ ሚዲያ ላይ በስፋት እየተሰራጩ መሆኑ አሳሳቢ ሆኗል። ወደ ቀጣዩ መረጃችን ስናልፍ ዓለምን ወደ ከፍተኛ ስጋት ውስጥ የከተተውን የአሜሪካ-ኢራን ጦርነት ወቅታዊ ሁኔታ እንመለከታለን። ሮይተርስ እንደዘገበው በፓኪስታን አደራዳሪነት የተደረሰው የአሜሪካና ኢራን የ2 ሳምንት የተኩስ አቁም ስምምነት አደጋ ላይ ወድቋል። አሜሪካ የባህር ላይ እገዳዋን ባለማንሳቷ ምክንያት ኢራን የሆርሙዝ የባህር መስመርን ሙሉ በሙሉ እንደዘገበች አስታውቃለች። በፓኪስታን ኢስላማባድ ሊካሄድ በታቀደው አዲስ ድርድር ላይ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ይገኛሉ ተብሎ ቢጠበቅም ፕሬዚዳንት ዶናልድ ትራምፕ በደህንነት ስጋት ምክንያት እንደማይሄዱ ገልጸዋል። በሌላ በኩል በአሜሪካ የውስጥ ፖለቲካ ታሪካዊ መናወጥ እየታየ ነው። የዲሞክራት ፓርቲ አባላት በፕሬዚዳንት ትራምፕና በመከላከያ ሚኒስትሩ ፒት ሄግሴዝ ላይ የክስ አንቀጾችን አቅርበዋል። ከዚህም በተጨማሪ 87 የኮንግረስ አባላት የ25ኛውን የሕገ መንግሥት ማሻሻያ በመጠቀም ፕሬዚዳንቱ አቅም ስላጡ ከስልጣን እንዲነሱ ጥያቄ እያቀረቡ ይገኛሉ። ወደ ቴክኖሎጂና አዝናኝ ዜናዎቻችን። በኳንተም ኮምፒውቲንግ ታላቅ ታሪካዊ ግኝት ተመዝግቧል። ተመራማሪዎች ለመጀመሪያ ጊዜ በክፍል የሙቀት መጠን በተረጋጋ ሁኔታ የሚሰራ 1000 ኪዩቢት ፕሮሰሰር መስራት ችለዋል። የአውሮፓ ህብረትም በበኩሉ ማንኛውም በኤአይ የሚመናጭ መረጃ አስገዳጅ የውሃ ምልክት እንዲኖረው የሚያስገድድ ጥብቅ ሕግ አጽድቋል። እና የዛሬው አዝናኝ እውነታችንስ ግዙፉ የቴክኖሎጂ ኩባንያ አፕል አዲሱም የሲሪ የኤአይ አቅም ለማሳደግ የራሱን መሐንዲሶች በኤአይ እያሰለጠነ ይገኛል። የሰው ልጅ ለፈጠረው ቴክኖሎጂ ተማሪ የሆነ መምጣቱ ብዙዎችን እያገረመ ነው። በሌላ በኩል አንድ አዲስ ኤአይ ለ27 ዓመታት በሶፍትዌር ውስጥ ተደብቆ የኖርን ችግር በአንድ ቀን ውስጥ ብቻ ፈልጎ ማግኘቱ የቴክኖሎጂውን አስገራሚ ፍጥነት ያሳያል። በሌላ በኩል ወደ አነጋጋሪው የኤፕስቲን ፋይልስ ትራንስፓረንሲ አክት እናልፋለን። የትራምፕ አስተዳደር ባጸደቀው የኤፕስቲን ፋይሎች ግልጽነት ሕግ ኤፕስቲን ፋይልስ ትራንስፓረንሲ አክት መሰረት የአሜሪካ የፍትህ ሚኒስቴር ከ3.5 ሚሊዮን ገጽ በላይ የሆኑ የጄፍሪ ኤፕስቲንን ምስጢራዊ ሰነዶች፣ ምስሎችና ቪዲዮዎች ይፋ አድርጓል። ይሁን እንጂ የኤፕስቲን ፋይልስ አፕዴትስ ሂደት ከፍተኛ ፖለቲካዊ ውዝግብ አስነስቷል። ከተለያዩ የፖለቲካና ታዋቂ ሰዎች ስም መነሳትና እንዲሁም የግል መረጃዎች አያያዝ ጋር ተያይዞ ፕሬዚዳንት ትራምፕ ጠቅላይ አቃቢ ሕግ ፓም ቦንዲን ከስራ እንዳሰናበቷቸው ተዘግቧል።
በመጨረሻም የዓለም ዜናዎችን ስንመለከት ትላንት ኤፕሪል 18 በዩክሬን መዲና ኪየቭ በተፈጸመ ያልተጠበቀ የተኩስ ልውውጥ ቢያንስ 6 ሰዎች ሕይወታቸውን አጥተዋል። ታጣቂው በፖሊስ እርምጃ የተገደለ ሲሆን ጉዳዩ በጦርነት ውስጥ ባለችው ዩክሬን እጅግ አስደንጋጭ ክስተት ሆኗል። በሌላ ዜና በስፔን ባርሴሎና ከተማ የዓለም ፕሮግሬሲቭ መሪዎች የተሰባሰቡ ሲሆን የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ጉባኤውን አስተናገዱ። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ በስፔን የኢኮኖሚ እና ወታደራዊ ወጪ ላይ በማኅበራዊ ሚዲያቸው ትችት ሰንዝረዋል። ለዛሬ ያዘጋጀንላችሁ ዜናዎች እነዚህ ነበሩ። የዓለማችንን ፖለቲካዊና ቴክኖሎጂያዊ ክስተቶችን በአጭሩ እንዳቀረብንላችሁ ተስፋ አደርጋለሁ። ወቅታዊና ዕለታዊ የሆኑ ዋና ዋና የዓለም አቀፍና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስት ሰብስክራይብ እና ፎሎ በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቴ ነበርኩ። ለዕለቱ የነበረን ዜናዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላምና መልካም ቀንን እየተመኘው በዚሁ እለያችኋለሁ። ቸር ሰንብቱ።